ሀጫሉ ቤቲና ቀሲስ በላይ በጀዋር ቤት ከመገደሉ አንድ ሰዓት በፊት እኔና የኤልቲቪ ሚስጥሮቼ የቤተልሔም ታፈሰ መጽሐፍ ነው። ከቃለ መጠይቆቿ በፊትና በኋላ ከካሜራ ጀርባ ስለተከናወኑ ሚስጥር መሰል ክስተቶች ጽፋለች። የጀዋር ጠባቂዎች ሽጉጥ፣ የጌታቸው ረዳ ተዝለፍልፎ መውደቅ፣ የደሳለኝ ጫኔ ከንፈር። ቤቲ በሚስጥር አቆይታ በመጽሐፏ ያወጣቻቸውን ጉዳዮች ከሰሞኑ በተከታታይ አደርሳችኋለሁ። ይኸው ለዛሬ ከሀጫሉ ጋር የነበራትን ከህዝብ ጆሮና አይን ርቆ የቆየ ሚስጥር ላካፍላችሁ። ጨልሟል። ካንዲት የምትገርም ሴት ጋር የነበረኝን አስገራሚ ቀጠሮ ጨርሼ ሂልተን ሆቴልን ለቅቄ በመረጃ ደህንነት ቢሮ ታጥፌ ወደ ፍልውሃ የመኪናዬን አፍንጫ ሳዞር አጫሉ ሁንዴሳ ደወለልኝ። የአርብ ጠዋት ቃለ ምልልስ ቀጠሯችንን አስረግጠን እንዳያረፍድ አሳስቤው ስልኩን ዘጋው። ብዙ ስራ እንደሰራ ሰው ወይም ሸክም በጫንቃው እንደያዘ ሰው ድክም ብሎኛል። እቤት እንደገባው አንድ የግንቦት 7 ታዋቂ ሰው ደወለልኝ። በአንድ ጉዳይ መረጃ ፈልጌ ቀን ላይ ደውዬለት ነበር። አሜሪካ ስለሚኖር እዚያ ሲነጋ ተረጋግቶ መደወሉ ነበር። ለቃለ መጠይቅ መዘጋጀት ስለነበረብኝ ነገ በሰፊው ልደውልልህ አልኩት። እንግዳሽ ማን ነው አለኝ። አጫሉ ሁንዴሳ። ቀስ ብሎ አፏጨ። ምን ነው? ጥሩ ቃለ ምልልስ ይወጣዋል። አጫሉ በኦሮሞ ማህበረሰብ ዘንድ እንደ ንጉስ ነው የሚታየው። ይህን ይናገራል ብዬ አስቤ አላውቅምና እጅግ ተገርሜ የምርህን ነው የምትለኝ? እውነቴን ነው። አጫሉ ሁንዴሳን ለመጀመሪያ ጊዜ በአካል ያገኘሁት በአንድ አጋጣሚ ነበር። አትሌት ፈይሳ ሌሊሳ አገሩ ሲገባ ቃለ መጠይቅ አድርጌለት ነበርና በትውልድ አገሩ ጀልዱ ላይ ያቀባበል ግብዣ ሲደረግለት እኔም ተጋበዝኩ። ወደ ጀልዱ ስንገባ ሺህ ፈረሰኞች አቀባበል አደረጉለት። ሁላችንም ከመኪና ወርደን አንዲት ወንዝ ጋር ስንደርስ ክብ ሰርተን ለፈይሳ ሌሊሳ ቄጤማ ተሰጥቶት ዙሪያውን የአገር ሽማግሌዎች ከበው ምርቃት ያደርጉለት ነበር። በተጨናነቀው ህዝብ ውስጥ ሹልክልክ ብዬ ወደፊት አለፍኩና የምርቃት ስነ ስርዓቱን እያየው ሳለ ከኋላዬ ያሉ ሰዎች እንደኔው ለማየት አንገታቸውን ሲያሰጉ መጠነኛ መገፋፋት ተፈጠረ። እኔ ጥቂት ወደፊት ተንደረደርኩና ወደ ገደሉ ጫፍ ስደርስ ኋላዬ አንድ ጠንካራ እጅ ወደ ኋላ ጎተተኝ። በደቃቃ ሰውነቴ ተጎተትኩለት። ያዘኝን ሰው ዞር ብዬ ሳይ አጫሉ ሁንዴሳ ነው። ሳቃልኩኝ። ለምን ብቻሽን ወደዚህ መጣሽ? እንዳትወድቂ። ከዚያም ወደ ኋላ ዞር ብሎ በስልጣን ንግግር ከዚህ አውጧት አላቸው። አመስገኜ ተሽሎክልኬ ወጣው። ከዚያ በኋላ ከአጫሉ ጋር ብዙ ጊዜ ተገናኝተናል። ፊት ለፊትም በስልክም አውርተናል። በፕሮግራሜም ላይ ጋብዤው የማረሳው አጋጣሚ ተፈጥሮ ነበር። ወደ ቀረጻ ልንገባ ስቱዲዮ በር ላይ እንደቆምን የኦነግ አባል ነህ ወይ ብለሽ ጠይቂኝ አለኝ። ድንገት ብዬ አየሁት። እርግጠኛ ነህ? ምን ይጠቅምሃል አልኩት። አንድ አርቲስት የኦነግ አባል ነኝ ቢል ሊነሳ የሚችለውን አቧራ በማሰብ መልሱ አዎ እንደሚሆን እርግጠኛ ሆኜ ነበር። እርሱም ጠይቂኝ አለኝ። ቪዲዮ አሁንም በዩቲዩብ ላይ ተቀምጧል። ኦነግ ነህ ወይ አልኩት። አጫሉ ፊቱን ቅጭም አድርጎ አይደለሁም አለኝ። እኔም ድንግርግር እንዳለኝ እርሱ ቀጠለ። ምን ነው እንደዛ ይባላል እንዴ ብሎ መልሶ ጠየቀኝና የባሰ ግራ አጋባኝ። መልሱ እንደዚያ ይሆናል ብዬ አልጠበቅኩም ነበር። ኦሮሞን ሁሉ ኦነግ እያሉ ለማዋከብ እንዲመች ነው በማለት አብራራ። ቃለ ምልልሱ ከመውጣቱ በፊት ይሄ ጥያቄ ነገር ያመጣል ብዬ በፈራም ማንም ሳያስተውለውና ብዙም ሳያነጋግር አለፈ። አጫሉን እንዳስተዋልኩት ሁሉ ጊዜ የእርሱ የሆኑ ሰዎች የሚሞቱበት የሚመስለውና ያም የሚያሳስበው ልጅ ነበር። ምናልባት እርሱ ራሱን በጣም ስለሚጠብቅ እኛን እንደ ደካማ ቆጥሮ ይሆን ወይስ ራሱ ብዙ እንደማይቆይና እኛን የሐዘን ሰቀቀን ውስጥ ዘፍቆን እንደሚሄድ ታውቆት ይሆን? ብቻ ሰው ምንም እንዳይሆንበት ይጨነቃል። ሁሌ ሲያገኘኝ ራስሽን ጠብቂ፣ ሞተሽ ጉድ እንዳንሆን ሲለኝ ስቄ ዝም እላለሁ። በእርሱ ሞት እኛ ጉድ እንደምንሆን ያወቀው አልመሰለኝም። አጫሉን ሳውቀው እንደ ቆቅ ንቁ ነው። እጅግ ተጠራጣሪ ባህሪ ቢኖረውም ድፍረቱ ደግሞ ልክ የሌለውና የጀግና ባህሪ የተላበሰ ሰው ነው። ስልክ ብዙ አያወራም። ሁሉ ጊዜ ለሁሉም ነገር ዝግጁ ይመስላል። ሽጉጥ አይለየውም። አጫሉ እንዴት ባለ መንገድ ተዘናግቶ እንደተገደለ እስከዛሬም ይገርመኛል። ማን አታለለው? ከአጫሉ ባህሪ የተነሳ ሳይተኩስና ምንም ትግል ሳያደርግ እንዴት ሞተ? በሰዎች ህይወቱ እንደሚያልፍ ታውቆት ይሆናል። ሁሉ ጊዜ ንቁ ነበር። ለጀነራል ሰዓረ መኮንን ቀብር ከኦሮሞ ታዋቂ ፖለቲከኞችና አርቲስቶች ጋር ለመሄድ ቦሌ አውሮፕላን ማረፊያ የቪአይፒ ክፍል ውስጥ ሳለን የኦሮሚያ ምክትል ፕሬዝዳንትን ጨምሮ የአገሪቱን ታላላቅ መሪዎች ሁሉ ያያው ቢሆንም የደርሶ መልስ ትኬት ተቆርጦለት የነበረው አጫሉ ሁንዴሳ ግን የለም።
ቢደወልለትም ስልኩ ዝግ ነበር። በኋላ በእርሱ ትኬት አውሮፕላን ውስጥ የተሳፈረው ገረሱ ቱፋ ሆኖ አገኘሁት። አጠገቡ ስቀመጥ ትኬቱን እያሳየኝ ይስቃል። ሃጫሉ ሁንዴሳ ይላል። እየሳቁ ፎቶ አነሳሁት። የትኬቱ ፎቶ እስከ ዛሬም ድረስ ስልኬ ውስጥ አለ። መቀሌ በድንጋይና በስድብ ናዳ እንደተቀበሉን እኔም ከሞት ለትንሽ እንዳመለጥኩ ስመለስ ለሃጫሉ ነገርኩትና ትኬት ከተቆረጠለት በኋላ ለምን እንደቀረ ስጠይቀው እኔኮ ይታወቀኛል አለኝ ስቆ። ሃጫሉ ተጠራጣሪ ነበር የምለው ለዚህ ነው። ምንም ነገር ላይ ደጋግሞ የሚያስብበት ይመስለኛል። የጀዋር መሐመድ ጠባቂዎች ሊነሱበት ነው መባሉን ተከትሎ የመጡ በርካታ ሁኔታዎች በኢትዮጵያ ፖለቲካ ውስጥ በደማቁ የተጻፉና ሊረሱ የማይችሉ ቀናት እንደሆኑ ይታወቃል። በእለቱ የኛ ጣቢያ በሌላ ጋዜጠኛ ከጀዋር መሐመድ ጋር ቃለ ምልልስ ነበረው። ቀደም ተብሎ ቃለ ምልልሱን እኔ እንዳደርገው የታሰበ ቢሆንም በግል ምክንያት ግን ቅር አለኝ። ከጠቅላይ ሚኒስትሩ ጋር እጅግ እየተካረሩ የመጡበትን ሁኔታ በግልጽ ቃለ ምልልስ ለማድረግና ለመተንፈስ ፈልጓል። ስልኬን ዘግቼ ጠፋው። በኋላ የፕሮግራም ኃላፊው ሌላ ጠያቂ አመቻችቶ ቃለ ምልልሱ ቅዳሜ በጠዋት ተቀረጸ። ጀዋር መሐመድ ማክሰኞ ማታ ይቀርባል ተብሎ በህይወቴ ህዝብ ሁሉ እንደዚያ ቃለ መጠይቅ የጠበቀውን የቴሌቪዥን ፕሮግራም አላስታውስም። ሰኞ ቀን ፓርላማው ላይ ጠቅላይ ሚኒስትሩ የተናገሩትን ተከትሎ ጀዋር መሐመድ እኛም ማውቀናል ጉድጓድ ምሰናል ብሎ ጻፈና የነገሩን መካረር ጉልህ አደረገው። ዝም ብዬ የሚሆነውን እየተከታተልኩ ቆየው። ማክሰኞ ማታ በተለመደው የምሽት ሰዓት ላይ ጀዋር መሐመድ በእኛ ቴሌቪዥን ብቅ አለና ቲቪውን ናኘበት። ጋዜጠኛው ሊቋቋመው አልቻለም። እንደ ልቡ ያወራ ነበር። ጥቂት ስሜት ነበረበት። የዚያን ቀን በዚያች ደቂቃ ሚሊዮኖች አፍጥጣው ሁኔታውን በቴሌቪዥን መስኮት ይከታተሉት ነበር። ከሰዓታት በኋላ አገሪቱ ትርምስምስ አለች። ጀዋር ተከቧል ተባለ። የተለያዩ ሐሳቦች ተመላለሱብኝ። ይህ የሆነው በራሳችን ቻናል በቀረበው ቃለ ምልልስ መዘዝ ነው ወይስ ግጥምጥሞች ነው? ይሄ ሰው በድንገት ቢሞት ጥፋቱ ምን ይሆናል? ሌሊቱ ሲነጋ ምን ሊፈጠር ይሆን? እንቅልፍ ባይኔ ሳይዞር ነጋ። ወደ ቢሮዬ ቀደም ብዬ ገባው። ማታ የሚተላለፍ ፕሮግራም ስለነበረኝ ቁጭ ብዬ አየሁት። ከአንዳርጋቸው ጽጌ ጋር የነበረኝን ጥሩ ቃለ ምልልስ ነበር። አይቺ ስጨርስ ምሳ ሰዓት ላይ ወደ ቤቴ ተመለስኩ። ሐሙስ ጠዋት ቀውሱ ተባብሶ እንደቀጠለ ነበር። ያ ቃለ ምልልስ በመሰራቱ በውስጥ የተቃጠልኩ፣ ጥፋተኝነትም ተሰማኝ። እኔ ብሸሽም ችግር መፈጠሩ አልቀረም። ጀዋር እንዴት ባለ ሁኔታ እንዳለ ለመጠየቅ ፈለኩና ወደ ቤቱ ነዳው። ቦሌ አካባቢ ቀየር ብሏል። በፍሬንድሺፕ ህንጻ በኩል ባለች ቀጭን ቁልቁለት ጥቂት ወርጄ በቤቱ በኩል ልታጠፍ ስል ወጣቶች መኪና ይዤ መግባት እንደማልችል ነገሩኝ። ግራ ገብቶኝ እንዳለ ከጠባቂዎቹ አንዱ አካባቢውን ለመቃኘት እኔ ወዳለሁበት ሲመጣ እንዲወስደኝ ጠየቅኩትና አሳለፈኝ። ስልኬንና የመኪና ቁልፌን ለጠባቂው ሰጥቼ ወደ ውስጥ ገባው። ሳሎኑና ደጁ በሰዎች ተሞልቷል። ሁሉም ሰው ለቅሶ የሚደርስ ይመስል አንገቱን አቀርቅሮ ተቀምጧል። ብርቱካናማው የሳሎን ሶፋ ላይ ተቀመጥኩ። የኦኤምኤን የቴሌቪዥን ጣቢያ ባለሙያዎች በሳሎን ውስጥ በስራ ተጠምደዋል። ቀጥታ ስርጭት ላይ ሳይሆኑ አይቀሩም። ጥቂት እንደቆየው ጠባቂው ወደ ሰገነት ወሰደኝና ስደርስ በሰው የተሞላውን ፍራሽ አይቼ ደነገጥኩ። ከፍራሹ ፊት ለፊት ወተት የመሰለ ምንጣፍ ላይ ጀዋር እግሩን አጣጥፎ ቁጭ ብሏል። ጫማዬን አውልቄ ተቀላቀልኳቸው። አጫሉም ተቀምጦ ነበር። ተነስቶ ሰላም አለኝ። ከወትሮው ቁመቱ አጠረብኝ። የቀድሞ ሽቅርቅርነቱ አልነበረም። ጸጉሩ ጭብርር እንዳለ ነበር። ጃኬት ቢጤ ደርቧል። ጎስቀል አለብኝ። በንዴት ጦፎ ነገሩን እየደጋገመ ያብከነክነዋል። ይነሳል፣ ይቀመጣል፣ ጥርሱን ይነክሳል። ሳየው ሁኔታው አስፈራኝ። እያየሁት ያለው አጫሉ ቀደም ብዬ ገለጽኩትን አጫሉን ነው። እርሱ የሚሞት አይመስለውም። የሚወዳቸው ሰዎች ሞት ነው የሚያስፈራው። እጆቹን ጨብጦ በድንገት ጭኑን ይመታል። እኔ በዚያ ሁኔታ ዝም ብዬ መቀመጥ ጭንቅ ስላለኝ እንዴት ነህ አልኩት ጀዋርን ካለሁበት ፍራሽ ላይ ወደ እርሱ ተንጠራርቼ። ፈገግ ብሎ ዝም አለኝ። ከመዳፍ ውስጥ የማትለየውን ስልኩን አሁንም ይነካካታል። ለመሄድ ያመነታው ሳለ የአገር ሽማግሌዎቹ ጀዋርንና የኦሮሚያ ክልል ፕሬዝዳንትን ለማሸማገል በር ላይ መድረሳቸው ተነገረ። በህይወቴ ውስጥ ይሄን ታሪክ ሽምግልና የማየቱን እድል ላለማበላሸትና እንዴት ባለ መንገድ እንደሚካሄድም ለማየት ፈለኩና እዚያው ቆየው። ጠባቂው እንደሆነ የምገምተው ሰው ደውሎ እነማን በር ላይ እንዳሉ ለጀዋር ይናገር ነበር። አጫሉ አቋረጠና ሁሉም ስልካቸውን አስቀምጠው ይግቡ አለ። ጀዋርም ይህንኑ አስተላለፈ። ቀጥሎም በደንብ እንዲፈተሹ አሳሰበ። ጀዋርም ይህንኑ ደገመ።
እጥፍጥፍ ብዬ ፍራሽ ላይ እንደተቀመጥኩ የማስበው በምን ቀን እዚህ ሁሉ ነገር ውስጥ እንደገባው ብቻ ነው። ሽማግሌዎቹ ተክተልትለው ወደ ሰገነቱ ወጡ። የኦሮሚያ ቤተ ክህነት አደራጅ ኮሚቴ ሰብሳቢ ቄስስ በላይ ጁነዲን ሳዶ ከፍተኛ የኦሮሞ ባለሀብቶች ነበሩ። ለሁሉም የዝንጅብል ሻይ ተቀዳላቸው። እኔም የተሰጠኝን ሻይ ይዤ ግራ ቀኙን አማትራለሁ። ሽማግሌዎቹ እየተቀባበሉ እነ ጀዋርን መወትወት ያዙ። አረባካችሁ ተው አታዋርዱን እባካችሁ ተው ይላሉ ሽማግሌዎቹ እየተቀባበሉ። ጀዋር ስልኩ ላይ ፍጥጥ ብሎ እግሩን እንዳጣመረ በዝምታ ቁጭ ብሏል። እናቱ የገረፈችው ሕፃን መስሎ አኩርፏል። ጀዋር ተናገር እንጂ ይሉታል መላልሰው። ዝም መልስ የለም። ስልኩ ላይ ከሆነ ሰው ጋር በፍጥነት ይጻጻፍ ነበር። እሱን ስልክ ቁጭ አድርግ አለችው መኪያ ጮሃ። ጭንቅላቱን ቀና አደረገና ምን አድርግ ነው የምትሉኝ? አናግረን ምን ብዬ? ቁጭ በሉና ተነጋገሩ። ተመልሶ ስልኩ ላይ አቀረቀረ። ሽማግሌዎቹ እየተቀባበሉ ይናገሩ ነበር። እባካችሁ ተው እንጂ ተው፣ እየሞቱ ያሉት የኛ ልጆች አይደሉም እንዴ? እኮ እኔ ምን አደረኩ? ለእነርሱ ንገራቸው እንጂ በተቀመጥኩበት የመጡት እነርሱ ናቸው። አንተ እሺ በል ለእነርሱ ነግረናል። ዝም አለ። ቀሲስ በላይ መፍትሄ ያሉትን ሐሳብ ሊያቀርቡ ገና ሲጀምሩ እርሶ ይተው ተብለው ከግራ ለቀኝ ተከለከሉና ጸጥ አሉ። ጀዋር እመር ብሎ ተነሳና ደረጃውን ወረደ። ለትንሽ ጊዜ ጸጥ ተባለና ድርድሩና ንግግሩ ከማን ጋር ነው የሚደረገው? አላጫሉ በድንገት ከአቶ ሽመልስ ጋር ቢሮ እየጠበቀው ነው መለሱለት። አብይ ለምን አይመጣም? እንዴት ሩሲያ ነው እኮ ያለው አገራዊ ጉዳይ ላይ ነው ያለው አሉት። ለችግኝ ቢሆን ግን ይመጣል አለ ጮክ ብሎ። ሽማግሌዎቹ ክው ብለው ደነገጡ፣ እኔም ጭምር። ለትንሽ ጊዜ ቤት ውስጥ ድንጋጤ የፈጠረ ዝምታ መጣ። ሽማግሌዎቹ ገፍቶ የመጣባቸው ሳቅ ፈንድቶ እንዳይሰማ ሲጨነቁ አየዋቸው። አንዳንዶቹ የአይን ማረፊያ አጥተው ጣሪያና ግድግዳውን ያያሉ። በድንገተኛ የአይን ግጭት ከባዱ ሽምግልና በሳቅ ባህር እንዳይዋጥ ፈርተው ይሆናል። በዚህ ጭንቅ ሰዓት ጀዋር ከደረጃው ብቅ አለ። ከማን ጋር ተማክሮ እንደመጣ አላወቅኩም። ወደ ሰገነቱ ሳይገባ ቀና ብሎ እሺ ማታ ላይ አናግረዋለሁ የሚል መልስ ሰጠና በዚያው ተመልሶ ወደ ሌላ ክፍል ገባ። ሽማግሌዎቹም እኔም ሰገነቱን ለቀን ወረድን። አጫሉን ስሰናበተው ለምን ግን እንደዚያ አልክ አልኩት። ለራሱ ብዬ ነው፣ ለአብይ ብዬ ነው። ትልቅ ችግር እየመጣ ነው አለኝ። በሺ የሚቆጠሩ ወጣቶች ከአይናቸው ቁጣ እየተንቀለቀለ አጥሩን ከበው ቆመዋል። እዚያው ይውላሉ ያድራሉ። ቦሌን አቋርጬ ወደ ስቴዲየም ሳቀና እቺ ሀገር እየፈረሰች ይሆን እንዴ ብዬ ፈራው። ነገሮች የሆነውን ሁሉ አስከትለው አለፉና አንድ ቀን ኢሊሊ ሆቴል ለምሳ ስገባ አጫሉ እየወጣ በር ላይ ተገናኘን። ለሁለተኛ ጊዜ ለቃለ ምልልስ ጋበዝኩት። ትንሽ አንገራገረ። ምን ነው ፈራ? አይ ወደ ሚዲያ መውጣት አልፈልግም ባልናገር ይሻላል። ድሮኮ ሚዲያ አትፈራም አልኩት እየሳኩ። አዲስ ነገር አለ እንዴ? ከተናገርኩ ሁሉንም ማፍረጠረጣለሁ። ለጊዜው ማንንም መጉዳት ስለማልፈልግ ዝም ብል ይሻላል። የሆነ ጊዜ ላይ ለወራት አንድ አስቸጋሪ አጣብቂኝ ውስጥ ገብቶ እንደነበር፣ አሁን ግን ወደ ሚዲያ ለመምጣት እንደወሰነና ትንሽ ነገሮች ብቻ እንደቀሩት በስልክ ነገረኝ። በፈለክበት ቀና፣ ግን ምንም ቢሆን መረጃ ሰብስቤ አጥብቄ መጠየቅ አይቀርምና ስትመጣ በደንብ አስብበት አልኩት እየሳቁ። እሱም ስቆ ተሰነባበትን። ከጥቂት ሳምንታት በኋላ ግን ስራ ይለቀቁ። ቆይቶ ኦኤምኤን ላይ ቃለ ምልልስ ሲያደርግ አያሁት። ቀድሞ ከኔ ጋር በነበረን የስልክ ልውውጥ ከነገረኝ ተነስቼ ይህን ቃለ ምልልስ አጫሉ ራሱ ሊፈልገው እንደሚችል ገምታለሁ። ምክንያቱም በርሱ ላይ በሰፊው ተከፍቶበት የነበረው ዘመቻ ረገብ እንዲል ፈልጎ ሊሆን ይችላል። ቢሆንም ለኔ ነግሮኝ የነበረውን ጉዳይ በዚያ አላነሱም። ቃለ ምልልሱ እንዳለቀ ዝብርቅርቅ ስሜት ተሰምቶኝ ነበር። ሚኒሊክ ለምን አሁን ብያሰብ። ሰኞ ዕለት ጣዋት ላይ ነው ስልኬ ጠራ። እሁድ ለስራ ጉዳይ አግኝቻት የነበረች ልጅ ጓደኛዋ በኮሮና ተይዛ ማገገሚያ መግባቷንና እርሷም ልትመረመር እየሄደች እንደሆነ እኔና እርሷም ንክኪ ስለነበረን እንድመረመር አሊያ ለ14 ቀናት እቤት እንድቆይ ነገረችኝ። ሁሉም ነገር ዞረብኝ። ረፋር ላይ ተሸፋፍኜ የእጅ ጓንት አድርጌ ለሳምንት የሚበቃኝን ምግብ ለመሸመት ወጣው። ባንክ ገብቼና ምግቡን ገዝቼ 11 ሰዓት ላይ ወደ ቤቴ ተመለስኩ። ሳምንቱን እንዴት እንዳሳለፍኩ ያሰብኩ ቁጭ አልኩ። ከጅምሩ የተበላሸ ቀፋፊ ሰኞ ነበር።
ቀለል እንዲለኝ ገላይን ከታጠብኩ በኋላ ምግብ ለማበሳሰል ኩሽና ገባው። ራቴን በጊዜ ይዤ ተቀመጥኩ። ይሄን የማለላው ቀፋፊ ስሜት ትከሻይ ላይ ቁጭ እንዳለ ይሰማኛል። ስለ ኮሮና ጉዳይ በስልክ ሳወራ የሰማው አንድ ለእናቱ ልጅ ያለቀሰ ምን ነው ብለው ኮሮና ይዞናል ማለት ነው ይለኛል። እንባዋ ያቆምም ግራ ግብታለኝና ስለሞት መጽሐፍ ቅዱስ የሚያስተምረውን ክፍል ገልጬ አነብለታለሁ። ከትልልቅ አይኖቹ እንባ እየወረደ ጉንጩን ያጥባል። ይሄ ትንሽ ልጅ ሞትን ይህን ያህል መፍራቱና ስለራሱ እንዲህ ማልቀሱ ገረመኝ። ቢሆንም አንጀቴ ተንሰፈሰፈ። እንዳይረበሽ የእግዚአብሔርን ቃል ነግረዋለሁ። እንባው ባሰ። በዚህ መሃል ሃጫሉ ሁንዴሳ ስልኬ ላይ ደወለ። ከሞቱ ከአንድ ሰዓት በፊት ማለት ነው። ልጄ በዚያ ስሜት እያለ ትቼው ስልክ ማናገር አልፈለኩምና ሳልመልስ ቀረው። ለሃጫሉ ጣዋትም ቢሆን እደውላለሁ። ጸጉሩን እየደባበስኩና መዝሙር እየዘመርኩ ለማስተኛ ተሞክራለሁ። አይኖቹን ከደነና እንቅልፍ ወሰደው። ልብሱን ወደ ትከሻው አልብሼ በጥፍሬ እየተራመድኩ ስልኬን ይዤ ወደ ሳሎን ሄድኩ። ጥቂት ቆይቶ 2:51 ላይ በስልኬ የጽሁፍ መልእክት መጣ። ዋሽንግተን ዲሲ የሚኖር የአምቦ ልጅ ከሆነ ጓደኛዬ ነው። ሃጫሉ በጥይት ተመቶ ሆስፒታል ገባ ይላል። ውሸት ነው አልኩት። አይስዌር አለና መለሰልኝ። ውሸት ከሰዓታት በፊት ደውሎልኛል አልኩት። ጣቶቼ እየተንቀጠቀጡ ሃጫሉ ስልክ ላይ ስደውል ዝግ ነው። ወደ ሌሎቹ ሰዎች ስደውል ማንንም አልሰማም። ከ10 ደቂቃ በኋላ መሞቱን አረጋገጥኩ። ጉልበቴ ከዳኝ። ጮኬ ተንሰቀሰቅኩ። በደረቴ መሬት ተኛው። ተንከባለልኩ። ምን ሊነግረኝ ይሆን የደወለልኝ አልኩ። አንድ ነገር ሊነግረኝ ፈልጎ ይሆናል፣ ላይሆንም ይችላል። ምናልባት ሰላም ሊለኝ ይሆናል። አምርሬ ያለቀስኩ። እኛ እንዳንሞት የሚፈራው ሃጫሉ እርሱ ሲሞት ብቻውን አልሞተም። ሺህ ልቦች አብረውት ጉድጓድ ሲገቡ ታዋቂ ፖለቲከኞች ደግሞ ወደ ወይኒ ወረዱ። አገርስ አለች ወይ? አገርስ ተርፋለች ወይ? የሃጫሉ ሞት መዘዝስ በምን ይደመደማል? ቁልቁለት የምትወርደው አገርስ እንዴት ትሆን ይሆን? አለሞቼ ሆይ 222 ገጽ ካለውና በ280 ብር ዋጋ ለገበያ ቀርቦ ለጉድ ከሚቸበቸበው የቤተልሔም ታፈሰ የኤልቲቪ ሚስጥሮቼ መጽሐፍ መሃል ለዛሬ ስለ አርቲስት ሃጫሉ የሰፈረውን አቋደስኳችሁ። በሚቀጥለው መሰናዶ የማን ይቅረብላችሁ? የጀዋር ጠባቂዎች ሽጉጥ፣ የአንዳርጋቸው ፈገግታ፣ የእስክንድር ጀዋርን አምጪልኝ ጥያቄ፣ የጌታቸው ረዳ ስኳር መቃም። አገልግሌን ሰብስክራይብ ካደረጋችሁ በኋላ ምርጫችሁን በአስተያየት መስጫው ላይ አስፍሩልኝ። በመቀጠል የመረጣችሁትን ስሰራው እንዳያመልጣችሁ የደወል ምልክቷን ይጫኗት።